ስለዚህ ዛችሁ ሰርክል ላይ መቆየት አለባችሁ። ዛሬ በዚህ ቪዲዮ እኔ ክላስ ላይ ያለው ስራ የነበረውንና እናንተ ደግሞ ብትሰሩት አዋጭ ወይም ትርፋማ ያደርጋችኋል ብዬ ማስበውን አንድ የሪሴለርነትን ስራ፣ ሁለተኛ ደግሞ በትንሽ ጊዜ ጥሩ ትርፍ ታገኙበታላችሁ ብዬ ማስበውን አንድ ሌላ ስራ እነግራችኋለሁ ወይም አስጀምራችኋለሁ። በጠቅላላው ዛሬ ሁለት ስራዎችን አብረን እንቃኛለን፣ መንገዶችንም ሪቪው እናደርጋለን ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ መከታተል እንዳትረሱ። እኔ አዲስ ነኝ፣ ቻናሉ ደግሞ ክንፈ ሚዲያ ነው። ይሄን ቪዲዮ ከመጀመሪያው በፊት አንድ ነገር ግልጽ ላድርግላችሁ። እኔ እነዚህን ስራዎች የምነግራችሁ እናንተ ብትሰሯቸው እኔ የምጠቀመው ነገር ኖሮ ኦር ደግሞ እናንተ ባትሰሩት እኔ ላይ ጉዳት የሚፈጥረው ነገር ኖሮ አይደለም፣ እናንተ በማሰብ ብቻ ነው። ወይም ደግሞ እነዚህን ስራዎች እናንተ እንድትሞክሯቸው ስለምፈልግ ብቻ ማለት ነው። ወደ ፖይንት ስመጣ ስለ ሪሴለርነቱ መጀመሪያ እሱ ልንገራችሁ። ሜይሊ ሁለት ስራዎች አይደል ቅድም ያልኳችሁ። የመጀመሪያው ሪሴለርነት ነው። ሁለተኛውን ደግሞ ያው ደቂቃዋ ሲደርስ እነግራችኋለሁ። ሪሴለርነት ስራው ምንድነው? ዲስክሪፕሽኑ ልንገራችሁ። ይሄ ኖርማሊ ዴፊኒሽኑ እቃዎችን ገዝቶ አትርፎ መሸጥ ነው። ለሱ ደግሞ የተወሰነ ካፒታል ያስፈልጋል አይደለ? ካፒታል የለንም እኛ ብለን እናስብ። ምክንያቱም ታርጌት አድርጌ የምሰራው አሁን ላይ ጀስት ካፒታል የሌላቸው ሰዎች ወይም እቃዎችን መግዛትና አትርፎ መሸጥ አቅሙ ለሌላቸው ሰዎች ወይም በዜሮ ባላንስ ለሚሰሩ ሰዎች ማለት ነው። ምን እናደርጋለን መሰላችሁ? የመግዛት አቅሙ የለንም አይደለ? ምን እናደርጋለን? ስቶር ያላችሁ ሰዎች አሉ አይደለ? ስቶር ያላችሁ ሰዎች ስላችሁ እቃው ፕሮዳክቱ ያላቸው እየሸጡ ያሉ ኦሬዲ በቃ መንገዱ ላይ ያሉ ወይም እየሸጡ ያሉ ሰዎች፣ ሱቅ ያላችሁ ሰዎች፣ ኦንላይን እቃቸውን የሚያስተዋውቁ የሚሸጡ ሰዎች ማለት ነው። እነሱ ጋር ያለውን እቃ ለምሳሌ ምሳሌ እንውሰድ። የ3000 ብር እቃ ከሆነ እነሱ ጋር ያለው እኛ ፕሮሞት በስንት እናደርጋለን? በ3500 ብር ፕሮሞት እናደርጋለን። ያን እቃ እንዴት እንሰራለን የሚለው ነገር ዲቴይል መጣላችኋል። ደን በ3500 ብር ፕሮሞት አደረግነው ማለት ደግሞ እኛ በ3500 ብር ያን እቃ ብንሸጥ 3000ን የእቃው ባለቤት ይወስዳል፣ 500 ደግሞ ትርፋውን እቃው 3000 አይደል ዋጋ 3000ን ለእቃው ባለቤት 500 ደግሞ እኛ 3500 ብለን ያስተዋወቅነው የሸጥነው በ3500 ነው። 500 ትርፋን ደግሞ ለራሳችን እንወስዳለን ማለት ነው። ያ ማለት ለምሳሌ በቀን 5 እቃ ብንሸጥ ወይም 3 እቃ ከ3 እስከ 5 እቃ ብንሸጥ ከ1500 እስከ 2500 በአንድ ቀን ውስጥ ለመስራት ያስችለናል ማለት ነው። ለምን? በዚህ ቀለል ያለ ስራ ማለት ነው። ይሄ የምናወጣው ላብ ምናምን የለም። ምንድነው መሰላችሁ የምናደርገው? ይሄን ስራ ለመስራት 3 ነገሮች ያስፈልጉናል። የመጀመሪያው ፕሮዳክቱን የሚያቀርብልን አንድ ሰው ነው፣ ወይም ሁለት ሰው ማድረግ ትችላላችሁ እቃ እንድታማረጡ ማለት ነው። እነዚህን ሰዎች እኔ እሰራባቸው የነበሩትን ሰዎች ዲስክሪፕሽን ላይ የቴሌግራም ዩዘር ኔማቸውን ኦር ስማቸውን ጽፍላችኋለሁ። ከሁለት ሰዎች ጋር ነበር እኔ ሰራ የነበረው። አንደኛው የሚያስፈልገን ምንድነው? እዚህ ጋር ፕሮዳክት ያለው ሰው ያስፈልገናል። ለሱ ደግሞ አለን ዲስክሪፕሽን ላይ ማስቀምጥላችሁ ሰዎች አሉ። ሁለተኛ ደግሞ ጂጂ ኢትዮጵያ የምትለዋ አፕ ታስፈልገናለች። ምክንያቱም ሜል የምንንቀሳቀሰው በሷ ስለሆነ ማለት ነው። በሱ ስለሆነ ስላችሁ ማንኛውም ሰው ዩዥዋሊ እኔም የሆነ ነገር መግዛት ስፈልግ ጂጂ ላይ ነው የምገባው ቀድሜ ባልገዛ እንኳን ዋጋውን ቼክ ለማድረግ ሲባል ማለት ነው። ጂጂ ያስፈልገናል። ሁለተኛ ሶስተኛ ደግሞ ፎቶ ኤዲተር ያስፈልገናል። ፎቶ ኤዲተር እኔ የምጠቀመው ዩዥዋሊ ኢንሾት የምትላፕ አለች። ታግ አደርግላችኋለሁ እሷንም እዚህ ላይ። ፕሮዳክት ያለው ሰው የሚጠቅመው ምንድነው? ጀስት ያው እኛ እቃውን አንገዛውም። የግዴታ እቃ ያለው ያስፈልገናል አይደለ? በሱ የሱ ዋጋ ላይ ጨምረን ለመሸጥ ማለት ነው። ጂጂ ደግሞ የሚያስፈልገን ያው ፕሮባብሊ ለመሸጥ ነው። እቃውን ፕሮሞት የምናደርገው የምንሸጠው እሱ ላይ ስለሆነ ማለት ነው። ይሄ ዲስክሪፕሽን ምናምን ነገር እኛ መጻፍ አይጠበቅብን። ኦሬዲ ፕሮዳክቱ ፖስት ሲደረግ የራሱ የተጻፈ አይደለ? እሱን ብቻ ኮፒ ፔስት ነው የምናደርገው። ለምሳሌ ኤርፎን ከሆነ የሚሸጠው እዛ ላይ የሆነ ኦር ደግሞ ጌሚንግ ሄድሴት ከሆነ የሚሸጠው የሱን ፎቶ ኦር እያንዳንዱ ነገር ከዛ ወስድና ጂጂ ላይ ነው የማስገባው። ዲስክሪፕሽን እንዳለ አስገባለሁ ማለት ነው። ኮፒ ፔስት እያደረኩኝ እሱን አስገባለሁ። የምቀይረው ምንድነው መሰላችሁ? ስለዚህ ዋጋ ብቻ ሳስገባ ያ ሄድሴት ዋጋው 3000 ብር ቢሆን እኔ 3500 ወይም 3900 ብዬ አስገባለሁ። 500 ያልኳችሁ ለምሳሌ ነው እንጂ ከፈለጋችሁ 200 ብር ማትረፍ ትችላላችሁ። 3200 ብላችሁ ፖስት ማድረግ ትችላላችሁ። ከፈለጋችሁ ደግሞ 3900 ከፈለጋችሁ 4000 ብላችሁ ፖስት ማድረግ ትችላላችሁ። ግን ያው ከትክክለኛ ዋጋው በጣም ከራቃችሁ የሚገዛም ሰው አይኖርም። ስለዚህ ዛችሁ ሰርክል ላይ መቆየት አለባችሁ። እዚህው ትንሽ የዋጋ በመቶዎች የሚቆጠሩ ዋጋዎች ብቻ እየጨመራችሁ ማለት ነው። ምክንያቱም እንደዛ ሲሆን ሞር ገዢዎችንም ስለምታገኙ። ሶስተኛው ደግሞ ፎቶ ኤዲተር ብያችሁ አይደል? የሷን ጥቅም ልንገራችሁ። ፎቶ ኤዲተር ጥቅም ምን መሰላችሁ? ዩዥዋሊ ጂጂ ላይ ፎቶ አፕሎድ ስታረጉ ይሄ ሌላ ሰው ልክ እንደናንተ ፎቶ ፖስት እንደምታደርጉት ገዢ እንደምትፈልጉት ሁሉ የሱቁ ባለቤትም የእቃው ባለቤትም ፖስት ያደርጋል። ኦሬዲ ፎቶዎቹን ፖስት የሚያደርጋቸውን ሰው ፎቶዎች አንስታችሁ ጂጂ ላይ ብትሰጡት ኮፒራይት ብሎ ያስገባላችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? ኢንሾት ወይም ደግሞ ኖርማል ፎቶ ኤዲተር ላይ ትገቡና ትንሽ ኤዲት ታደርጓታላችሁ። ከፈለጋችሁ ክሮፕ፣ ከፈለጋችሁ ደግሞ ሳይዟን ትንሽ አነስ አድርጋችሁ ባክግራውንድ የሆነ ኢሜጅ ነገር ታስገባላችሁ ማለት ነው። ትንሽ ከፈለጋችሁ ፊት የምትላለች አይ ቲንክ ኢንሾት ላይ ይመስለኛል እኔ እሱን ነበር የምጠቀመው። እሱ ላይ ያስገብታችሁ ባክግራውንድ የሆነ ቀለም አስገብታችሁ ትንሽ ዙም ኢን ብቻ ማድረግ ነው የሚጠበቅባችሁ። ደን
እሱን ጂጂ ላይ ትሰጡታላችሁ። በዚህ መልኩ ፕሮዳክታችሁን ፖስት ማድረግ ትችላላችሁ ማለት ነው። ግን ያው እንደዚህ ስላችሁ ትርፍ ብቻ አይደለም ሪስክም አለው። ምክንያቱም ሁሉም ደንበኛ ተመሳሳይ አይደለም አይደለ? የሚገዛ አለ፣ የማይገዛ ደግሞ አለ። እንዴት መሰላችሁ ሪስክ አለ ያልኳችሁ? እቃውን ፈልገዋለሁ ላኩልኝ ብሎ በሞተረኛ ካስላካችሁለት በኋላ ልክ እዛ ሲደርስ ኤክስፔክት እንዳደረገው እቃው ላይሆን ይችላል። ነው ይሄኛ አይደለም አልፈልግም ሊል ይችላል። ኖርማል አልፈልግም ሊል ይችላል። እንደዛ ሲሆን የሞተረኛ 200 ብር እስከ 300 ብር ድረስ ትቀጣላችሁ ማለት ነው። ያው የሞተረኛው ከስራው ጋር የሚያገናኘው ነገር የለም፣ ማድረስ ነው ስራው። ኦልሬዲ እዛ ደርሷል። የሱም መክፈል ይጠበቅባቸዋል። ከሪስኩና ከትርፉ ግን ትርፉ የተሻለ ነው። ይሄንን ስራ እንድትሞክሩ ትፈልጋለሁ። በነገራችን ላይ እኔ እንዲደወላችሁ ማለት ነው ሚኒመም 10 ማስታወቂያ ፖስት አድርጋችሁ ዊዝን ዊክ ካልተደወላችሁ እኔን መጠየቅ ትችላላችሁ። እዚህ ላይ ሽሮኝ ነው የምነግራችሁ። ምክንያቱም ፖስት የምታደርጓቸው ነገሮች ይወስኗቸዋል። በእርግጥ ይሄ ሽቶ ልብስና ፖስት ከሆነ አዝናለሁ፣ በሱ አይደወልም። ምክንያቱም እኔም ሆነን ማንኛውም ሰው ለምሳሌ ሽቶ ስገዛ አሽትቼ ነው እንጂ አይቼ መግዛት አልፈልግም፣ ማሽተት እፈልጋለሁ። ገብታችኋል አይደለ? ሴንስ የሚደረግ ነገርና ጀስት ታይቶ የሚገዛ ነገር ይለያያል። ኤድሴት ምናምን ነገር ከተባለ ኦልሬዲ ታይቶ ይሸጣል ወይም ሰውም ገዢ ይመጣላችኋል። ይሄ ሽቶ ልብስ ቦርሳ ምናምን ነገር ዩዥዋሊ አይደወልም። በቃ እንደዚህ ነገር ፖስት ባታረጉ ይመረጣል። ከፈለጋችሁ አድርጉ፣ ግን ኢፌክቲቭ አይደለም። ምን ታረጋላችሁ መሰላችሁ? እኔ የተሻለ ብዬ የማስባቸውን ፕሮዳክቶች እኔ ከስር ልዘርዘርላችሁ፣ እነሱን ፖስት አድርጉ። ደን ቢያንስ 10 ፕሮዳክት ከሱስ ፖስት አድርጋችሁ ካልተደወለ ኮሜንት ላይ ያሳውቁ፣ በሳምንት ውስጥ ካልተደወለላችሁ ማለት ነው። ከዛ እኔ ፖስት ያደረጋችሁትን ከፈለጋችሁ ሪቪው አድርጌ እነግራችኋለሁ ትክክል ነው ወይ አይደለም የሚለውን ነገር ማለት ነው። ምክንያቱም እኔ ኢቭን ይሄ ትንንሽ ብሮች ቀርቶ የ40 ሺህ እና 50 ሺህ ብር የልብስ ማጠቢያ ማሽኖች እንደዚህ አይነት ነገሮች ላይ ፖስት አደረግ ነበር። ፍሪጅ፣ የልብስ ማጠቢያ ማሽን፣ እያንዳንዱ ነገር ማለት ነው። ጥሩ ነበር። በሱ ስልክ አገኛለሁ። እነዚህ ነገሮች ፖስት ብታረጉ ጥሩ ነው ብዬ የማስባቸውን እኔም ደንበኞች ይደውሉልኝ የነበረውን ፕሮዳክቶች ሼር አረጋቸዋለሁ። እናንተም እነሱ እንጠቀሙ አረጋለሁ ማለት ነው። በምን ሊስታቸውን ዲስክሪፕሽን ላይ ያስቀምጥላችኋል። ለዚህኛው ይሄንን ስራ ለመስራት የሚያስፈልጋችሁ ምንድነው? ትንሽዬ መሞከር ብቻ። ትንሽ ከሞከራችሁ ይሄኛው ኢዚ መኒ ነው። በቃ ቀለል ያለ ገንዘብ ማግኘት የምትችሉበት ማለት ነው። ላባችሁን አታውጡም። ቀለል ያለ ስራ ነው። በቃ ማክሲመም አንድ ማስታወቂያ ፖስት ለማድረግ 5 ደቂቃ እንኳን አይፈጅም። ቢያንስ 10 ማስታወቂያ ፖስት ለማድረግ አንድ ቀን በጣም ከበቂ በላይ ነው። አንድ ቀን ከበቂ በላይ ነው። 10 ማስታወቂያ፣ የተመረጡ ማስታወቂያዎችን ፖስት ብታረጉ ብታምኑም ባታምኑም በአንድ ሳምንት ውስጥ መደወል ይጀምራል። በጣም ማለት ነው። የዛኔ ታያታላችሁ። ከዛ ወደ ሁለተኛው ስራ ደግሞ ልግባላችሁ። ወደ ሁለተኛው ስራ ስገባላችሁ ደግሞ ይሄ ስራ በጣም ጥሩ ትልቅ ዝግ መዝጋት የምትችሉበት ስራ ነው። ግን በጣም ጥንቃቄና ማመዛዘን ይጠይቃል። ምክንያቱም ትንሽ ስህተት ካጋጠማችሁ ስራ ላይ ራሳችሁን የተዘጋው ዶሴ ላይ ነው የምታገኙት። ምክንያቱም ትንሽ ስህተት ወደ ወንጀል ልታመራ ስለምትችል ማለት ነው። ይሄ ስራ ምንድነው ካላችሁ የግል ይዞታዎችን መሸጥ ነው። ቀጥታ ወደ ፖይንት ስመጣላችሁ ኮንዶሚኒየም ቤቶችን መሸጥ ማሻሻጥ ማለት ነው። ግን በጣም ጥንቃቄ ይፈልጋል ቅድም እንዳልኳችሁ። ምክንያቱም ትንሽ ስህተት ዋጋ ስለሚያስከፍል። ኦሬዲ ይሄን ስራ እየሰሩ ያሉ ሰዎች የሉም ወይ ልትሉ ትችላላችሁ። የስ አሉ፣ በደንብ አሉ፣ ደላላዎች አሉ። እኛ ደግሞ ትንሽ ደረጃዋን ከፍ እናደርጋታለን፣ አንድ ስቴፕ ከፍ እናደርጋለን። ለምን እንዴት ካላችሁ ደግሞ ፕሮዳክሽን እንጨምርበታለን ማለት ነው። ፕሮዳክሽን እንጨምርበታለን ስላችሁ እንዴ መሰላችሁ? ኖርማሊ ይሄ ፖስት የሚደረጉት እናውቃቸዋለን አይደል? የኮንዶሚኒየም ማስታወቂያ ኖርማል ስግጥ ያለ ቀረጻ ፕላስ እሱ ላይ ስልክና የሆነ ነገር ይለጠፋል። ሳቲስፋይ ያደርግም እንደዛ ለሚያውም ሰው። እሱን አንድ ስቴፕ ከፍ ታደርጉትና ምን ታደርጋላችሁ መሰላችሁ? በደንብ ጥሩ ካሜራ ያለው ስልክ ቢኖራችሁ ይመከራል። ፕላስ ደግሞ ካሜራ የሚይዝላችሁ አንድ ሰው ካለ እሱም የተሻለ ነው። ምክንያቱም ፊታችሁን አስገብታችሁ ስትሰሩ ሞር የተሻለ ትረስትም ስለሚፈጥር አመኔታም ስለሚፈጥር ማለት ነው። ግን ደግሞ በጣም ጥንቃቄ ማድረግ ያለባችሁ ሁለት ነገር ልንገራችሁ። አንደኛው የምትሸጡት ንብረት ካርታ አለው የለውም፣ ካርታው ኢቭን ቢኖረው ራሱ ኦሪጂናል ነው አይደለም የሚለው ነገር ክሮስ ቼክ ማድረግ አለባችሁ። ፕላስ እዳ አለበት የለበትም። ምክንያቱም እያንዳንዱ ነገር ጥንቃቄ ስለሚፈልግ የሚወጣው ይሄ ከሰውም እዛ ላይ ገንዘብ የሚያወጣው ማለት ነው ከጥፋቴ ልማርበት የሚለው አይነት ገንዘብ አይደለም እዛ ላይ የሚወጣው እድሜ ልኩን ሰብስቦ ለፍቶ ያመጣው ገንዘብ ነውና ትንሽ የስተት ብትፈጠር እዛ ላይ ዋጋ ስለሚያስከፍላችሁ እናንተንም በጥንቃቄ ልትሰሩት የሚገባ ስራ ነው ማለት ነው። ይሄንን ሁለቱን ስራዎች ሞክሯቸው። የመጀመሪያው ማንም ሰው መስራት ይችላል፣ ማንም ሰው። ሁለተኛውንም ትንሽ ደፈር ብላችሁ ሁለተኛውንም ብትሞክሩት ደግሞ ደስ ይለኛል። ግን ያው ሁለቱንም ስራዎች እንድትሰሯቸው እመክራለሁ ማለት ነው። ሁለተኛው ጥሩ ትርፍ ለማግኘት ባጭር ጊዜ ጥሩ ኢፌክቲቭ ለመሆን ይጠቅማችኋል። የመጀመሪያው ደግሞ ማንኛውም ሰው መስራት የሚችለው አይነት ስራ ነው። የሆነ ትሬኒንግ ነበር ይህን ሳምንትና የሴልስ ትሬኒንግ ማለት ነው። ምን ሲል ሰማሁት መሰላችሁ? ንስር ከአሞራ ጋር አይበርም። የስ ልክ ነው አይደለ? ያ ማለት ንስር የሚበረው ከአሞራ ጋር አይደለም። የስ ፕሮባብሊ ንስር ከበረረ ከንስር ጋር ነው ሊበር የሚችለው። ከስራ ስትሰሩ የሆነ ነገር ስታረጉ ከእናንተ ጋር ማች የሚያደርግ ኢነርጂ ካለው ሰው ጋር ሰሩ።
ንስር የሚበረው ከንስር ጋር ብቻ ነው። አብራችሁ የሚሄደውን ሰው ምረጡ፣ ሰርክላችሁን አስተካክሉት። ያን ታዩታላችሁ ራሳችሁን በደንብ ኢፌክቲቭ ስትሆኑ የሆነ ሃይፕ ውስጥ ስትገቡ እንደዚህ አይነት ሰራውንዲንግ ውስጥ ራሳችሁን ከተቱት። እቺ ነገር አስተካክሉ። እነዚህን ሁለት ስራዎች ሞክሯቸው። በሌላ ቪዲዮ እንገናኛለን ማለት ነው። የዛሬዋ ትንሽ አጠር ለማድረግ ሞክሬያለሁ።